ሰላም ጤና ይስጥልኝ ውድ የቻናል ተከታዮች፣ ዛሬ አዲስ ታሪክ ይዘንላችሁ መጥተናል። ተከታተሉ። እናት ልጆቿ እንደታገቱ ተናገረች። ከ9 ቀናት በኋላ ግን የተገኘው እውነታ መላውን አሜሪካ አስደነገጠ። የሱዛን ስሚዝ ታሪክ። አብራችሁን ቆዩ። እናት ለልጆቿ ሕይወት ከመጨረሻው ትዋጋለች ብለን እናምናለን። ግን አንዳንድ ጊዜ እውነታው ከማንኛውም ፊልም የሚበልጥ አስደንጋጭ ይሆናል። በ1994 አንዲት ወጣት እናት ለፖሊስ በእንባ እየተናገረች መኪናዬን ዘረፉ፣ 2 ትንሽ ልጆችን በውስጡ ነበሩ አለች። ይህ ዜና በጥቂት ሰዓታት ውስጥ መላውን አሜሪካ አስነጋ። ፖሊስ፣ መገናኛ ብዙሃንና ሺዎች በልጆች ፍለጋ ተሰማሩ። ነገር ግን ከ9 ቀናት በኋላ የወጣው እውነታ ሁሉንም ያስደነገጠ። ማን ነበረች? ሱዛን ስሚዝ። ሱዛን ስሚዝ በደቡብ ኮሎራይና የምትኖር 23 ዓመት ወጣት እናት ነበረች። 2 ልጆች ነበሯት። የ3 ዓመቱ ማይክል እና የ14 ወር ህፃኑ አሌክስ። በውጭ ለሚያያዝ ሰው ተራ ቤተሰብ ትመስል ነበር። ነገር ግን በውስጧ የግልና የግንኙነት ችግሮች እየተባባሱ ነበር። የጠፉት ልጆቿ በ1994 ጥቅምት 25 ምሽት ሱዛንን በእንባ ወደ ፖሊስ እንዲህ አለች። አንድ ሰው መኪናዬን በኃይል ወስዶ 2ቱንም ልጆቼን አግኝቶባቸዋል። በዚያኑ ሌሊት የልጆች ፎቶዎች በቴሌቪዥን ተለቀቁ። መላው አሜሪካ 2ቱን ህፃናት ለማግኘት ተንቀሳቀሰ። ሱዛንም በየቴሌቪዥኑ በመታየት እባካችሁ ልጆቼን መልሱልኝ ብላ ትማጸን ነበር። ብዙ ሰዎች እያለቀሱ ጸለዩላት። ፖሊስ ጥርጣሬ ሲጀምር ቀናት እያለፉ ሲሄዱ ታሪኳ ውስጥ የማይጣጣሙ ነገሮችን ማስተዋል ጀመሩ። የሰጠችው መግለጫ በተደጋጋሚ ይለወጥ ነበር። የተገኙ ማስረጃዎችም ከታሪኳ ጋር አይጣጣሙም። ከ9 ቀናት በኋላ መርማሪዎች በተደረገ ረጅም ጥያቄ መጨረሻ ላይ ሱዛን እውነቱን አመነች። የአስደናቂው እውነት ሱዛን ስሚዝ መኪናውን ወደ አንድ ሐይቅ እንድትገባ አድርጋ ለቀቀች። በዚያ ጊዜ 2ቱም ልጆቿ በየመቀመጫቸው ታስረው በመኪና ውስጥ ነበሩ። መኪናው ወደ ሐይቁ ሲሰምጥ እሷ ከውጭ ቆማ ተመለከተች። ከዚያም ወደ ፖሊስ በመሄድ የመኪና ዝርፊያ ተፈጽሞብኛል ብላ የውሸት ታሪክ ፈጠረች። ለምን? በፍርድ ቤት የቀረቡ ማስረጃዎች እንደሚያሳዩት ሱዛን ከአንድ ወንድ ጋር የፍቅር ግንኙነት ነበራት። ያ ሰው ግን ልጆች ያላትን ሴት ማግባት እንደማይፈልግ በደብዳቤ ገልጾላት ነበር። አቃቢ ይህ ግንኙነት ከወንጀሉ አንዱ ሊሆን የሚችል ተነሳሽ ምክንያት መሆኑን አቀረበ። ሱዛን ግን በተለያዩ ጊዜያት የተለያዩ ምክንያቶችን ተናግራለች እና የውስጥ ሁኔታዋ በብዙ ሁኔታዎች ተወያይቶበታል። ፍርዱ በ1995 ሱዛን ስሚዝ በ2 ልጆቿ ግድያ ጥፋተኛ ተብላ ተፈረደባት። የሞት ፍርድ አልተሰጣት፣ ነገር ግን የዕድሜ ልክ እስራት ተፈረደባት። መደምደሚያ፣ ይህ ጉዳይ በአሜሪካ የወንጀል ታሪክ ውስጥ በጣም ከሚታወቁት መካከል አንዱ ሆኖ ቀጥሏል። የመጀመሪያው ታሪክና በኋላ የተገኘ እውነት ለምርመራውና ለሕዝብ አስተያየት ትልቅ ተጽዕኖ ያሳድሯል። አንዳንድ ጊዜ በጣም የሚያሳዝነው ነገር ወንጀሉ ብቻ አይደለም፣ ሰዎች ለቀናት ያመኑት ታሪክ በመጨረሻ ፈጽሞ የተለየ መሆኑ ነው። እንደዚህ አይነት እውነተኛ የወንጀል ታሪኮችን ደርሶት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እንዲሁም ሼር ያድርጉ። አመሰግናለሁ።